ምንቴ ከዚህ ነገር በፍጥነት ብትወጣ ላንተ የተሻለ ነው። አንተ ጋር ያለው መረጃና ምንቴ ወይና ሃይሚ ጋር ምን አይነት ብዬ ልቀበልህ? አሁን ስቀበልህ ሰላም እንዴት ናችሁ? ድና የተከበራችሁ የናሂ7 ቤተሰቦች እንዲሁም የኛ የሁላችንም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ሰሞኑ ትንሽ አዘግያችኋለሁ አውቃለሁ። አንዳንዶቻችሁም በውስጥ መስመር ብዙ ነገር እየደገፋችሁ እያወራችሁ ነው ያለው። ምናልባት ይሄን ስል ደግሞ ታውቁታላችሁ፣ ማን እንደሚያወራኝ ታውቁታላችሁ። በዚህ አጋጣሚ ቤተሰብ ትልቅ ሪስፔክት ትልቅ አክብሮት አለኝ። በዛ መንገድ እያወራችሁኝ ያላችሁ ልጅ ግን ትላንትና የጠፋውበት ምክንያት ያው እና ሃይሚ የጫኑት ቪዲዮ አይታችኋል። እና ሃይሚ ቪዲዮ ከጫኑ በኋላ ምን አይነት መልስ መስጠት እንዳለብኝ ግራ ገብቶኝ ስለነበረ ነው። ኤኒዌይስ በሚገባ ከዛ ቪዲዮ በኋላ ተገናኝተን ምናምን በሚገባ አውርተናል። የነሱ ኬዝ በራሳቸው መንገድ ወዲያ ይሁንና ይልቁን እነሱ ጋር እንዳይደርስ መከልከል ያለብን ነገር ስለነበረ ነው ትላንት የጠፋሁት። ቤተሰብ የጠፋሁት ስላችሁ ያው ይገባችኋል። አንዳንዴ ትላልቅ ሰዎች ስትሆኑ በራሳቸው መንገድ መፍታት ያለባቸው፣ በራሳቸው ሁኔታ በራሳቸው አካሄድ መፍታት ያለባቸው ነገር መስሎ ስለታየኝ ነው እኔ ሁኔታውን ቆይ እስቲ አውሩበት ብዬ ዝም ያልኩት የነበረው። ትላንትና ያንን ቪዲዮ ወይም ወደ እናንተ እንዲያደርሱ ያው ከናንተም ጥያቄ አንገል ያ ቪዲዮ ወደ እናንተ እንዲያደርሱ ብዙ ጥረት አድርጌያለሁ። ጥረትም አድርጌ እንዲገናኙ እኔ ያው የብሩክን መልስ እንዳያችሁት ተመሳሳይ ነገር ነው። እንዳያችሁ ተመሳሳይ ነገር ነው የብሩክ መልስ። ያላጠፋው ጥፋት ብሎ ስላለ ነው። ያላጠፋው ጥፋት ብሎ ያለበት ምክንያት ደግሞ ቀጥታ ወደሱ እንደ ጥፋት ሆኖ የደረሰ ነገር የለም። እውነቱን ስነግራችሁ ግን ሁኔታውን በአግባቡ እና ያንን ሁኔታ ሳስብ ደግሞ ቀጥታ ወደ እናንተ መድረስ ካለበት ችግሩ ወደ እናንተ መድረስ አለበት። መሆን ያለበት ነገር ሁሉ መሆን ያለበት ከናንተ ጋር ነው። እንደ ባላምሮ ቤተሰብ እናንተ ናችሁ። ለዚህ ቤተሰብ ደግሞ ትልቅ ዋጋ እንደከፈላችሁ ብዙዎቻችሁ አውርታችሁኛል። ስለዚህ እንዴት ነው ነገሩ እንዲህ እንደሆነ ሊቀጥል ነው ወይ ምናምን እያላችሁ በስጋት እየጠየቃችሁኝ ያላችሁ ሰዎች አላችሁና እኔ ደግሞ ከናንተ አክብሮት የተነሳ ለነሱ ካላችሁ ፍቅር የተነሳ ዝም ብዬ ጣል አድርጌ ማልፈው ነገር የለምና ተገቢውን ነገር ማድረግ መታገል እንዳለብኝ ገባኝ። ይሄ ስላችሁ ደግሞ ቤተሰብ በደንብ ይሄን ሳወራችሁ በሰው ሕይወት ጣልቃ እየገባን አይደለም። በሰው ሕይወት ጣልቃ እየገባው ሳይሆን ነገ ለሚፈጠረው ነገር መከላከያ የሚሆን ነገር ለማቅረብ ነው። አሁን ለምሳሌ ባለፈው አይታችኋል። አንድ ልጅ መጥቶ ኦሬዲ ለና ሃይሚ ከማሰብ አንግል አንድ መረጃ ሰጥቶኝ እንደሆነ ታውቃላችሁ። ያው እንደሰጠኝም ነግሬያችኋለሁ። ግን ትንሽ ቆይ ብዬ ያቆየውበት የራሴ ምክንያት ስለነበረኝ ነው። ትንሽ ቆይ ያቆየውበት የራሴ ምክንያት ደግሞ ቀጥታ ምንቴን አግኝቼ አንተ ነህ ወይ የችግሩ ፈጣሪ ብዬ ከመክሰሴ ከመቆጣቴ ከመደባደቤ በፊት የራሴ ውሳኔ ከመወሰኔ በፊት ስለዚህ ጉዳይ እርግጠኛ መሆንበት ነገር እጄ ላይ መግባት አለበት ወይም ማጣራት አለበት ብያችሁ ነበር ቤተሰብ እና ይስል ጭራሽ ልጁ የሰጠኝ መረጃ ወደ ሆነ ሰው ቤተሰብ ወደ ብሩክ ወደ ሃይሚ ቤተሰብ እንዲሄድ ነው ያደረገኝ። እንደዛ ሲሆን ደግሞ አሁንም ሌላ የተረባበሸ ነገር ይፈጠራል። ሰላም በሆነ ሀገር ሰላም በሆነ ቤተሰብ ገብቼ እንዲህ ነገር እንዲሆን አልፈልግም። ስለዚህ ጥያቄያችሁ የሆነው እናንተ ደግሞ ለምንድን ነው ልጁስ ራሱን ማሳየት ያልፈለገው? ልጁ ስለና የሚጅግ የሚጨነቅ ሰው ስለና የሚጅግ የሚያስብ ሰው ነው። ስለዚህ የሚያስብ ሰው እስከሆነ ድረስ ይሄ ነገር ፋይናል ሳይደርስ ይሄ ነገር መቋጫ ሳይኖረው በፍጹም የኔ ፊቴ እንዲታይ አልፈልግም። ይሄ ደግሞ እሱ አይሆንም ቤተሰብ አልወደደውም ብዬ እንደዛ ባረግ ከልጁ በኩል ማገኘው ነገር ይቀርብኛል። ከሚገርመው ነገር ግን ፋይናሊ ምናልባት በሌላ መንገድ ልንገልጠው እንችላለን። ልጁ ማለት ማንነቱ ሊታወቅ ይችላል። ማንነቱ
ሲታወቅ ግን ነገሩ ፍጻሜ ማግኘት አለበት ብሎ ስላለኝ እኔም ቃሉን አክብሬ እናንተንም በታማኝነት አስፈላጊውን መረጃ ወደ እናንተ ለማድረስ ይኸው ግልጾኛለሁ። ስለዚህ የፈለጋችሁን ጥያቄ መጠየቅ ትችላላችሁ። የፈለጋችሁ እንዲያርግ መብታችሁ ነው እናንተ ወይም ይሄ ጉዳይ አንተ እየሄድክበት ያለው መንገድ መስተካከል አለበት በዚህ መንገድ አይደለም ብላችሁ የምትሉም ከሆነ እንደዛው መብታችሁ ነው። ነገሮች ማስተካከልና ነገሮች እንዲያግባቡን ማድረግ ስላለብን ማለት ነው። ኤኒዌይስ ቤተሰብ ብዙ ለፈለፍኩ መሰለኝና ትንሽ ስሜታዊ አድርጎኝ ነው ጉዳዩና ስሜታዊ አድርጎኝ ነው ስላችሁ አንዳንድ ጉዳዮች ፋይል ጨረስናቸው ብለን ስንል የሆነ እንዳውም እኔ ስጋት የነበረው እኔ ጋር የደረሰው መረጃ ወይ ብሩክ እንዲህ አይነት ሰው ነው ብሎ ሚል መረጃ ነውና እሱ እኔ ጋር የደረሰው ነገር ሃይሚም ልጁ ሰጥቷታል ወይ በየጥርጣሬ ውስጥ ገባ። ራስሽን ጠብቂ አይነት ነገር ሰጥቷታል ወይ ብዬ ጥርጣሬ ውስጥ ገባ። ጥርጣሬ ውስጥ ስገባ ግን ልጁ በድጋሚ ደውዬለት ነበረ ትላንትና። እሱ ነው እዚህ ቦታ የቀጠረኝ እንዳጋጣሚ ሆነ። ትላንትና ደውዬለት ነበረ እዚህ ቦታ ና አንተ አለበት ምትል ከሆነ እኔ በፍጹም ሃይሚንም አላገኘውም ብሩክንም አላገኘዋቸውም ነው ያለኝ። ሁለቱንም አላገኘዋቸውም ግን አሁንም በቂ ሌላ የሚያስፈልግ ነገር ስላለ ይዤ ልመጣለሁ። ከዚህ የተነሳ ከፈለክ ይዤል ስመጣ ያለው ነገር የባለፈው ቪዲዮ ብዙ ማረበሸኝም ፊቴ አልታየም። በቃ እንዲህ ነው መሆን መቀጠል ያለበት። አሁንም ችግሩ መፍታት ላይ ኮን ከኔ ሃይሚና ሃይሚ ቤተሰብ እንዲጎዳ አልፈልግም ወይ ደግሞ ብሩክና ሃይሚ ደግሞ እንዲለያዩ በፍጹም አልፈልግም። ስለዚህ ሊያያቸው የሚችል ነገር እንደገና ሌላ አለ እንዳልኩት አውቃለሁ። እሱን ማምጥቼ ሰጣለሁ። ከዛን በሚቀጥለው ምንቴጋ በምን አይነት መንገድ እንደሚሄድ የማሳያችሁ ይሆናል። ምንቴን አንዴን ማስጠንቀቂያ ሰጠዋለሁ አግኝቼ በስልክ ደውዬለታለሁ። ምንቴ ከዚህ ነገር በፍጥነት ብትወጣ ላንተ የተሻለ ነው ብየዋለሁ። መስራት ካለብህ መስራት ባለብህ መንገድ ትሰራለህ እንጂ የሰው ህይወት ወይም የሆነ ነገር መሞከር ከፈለክ ፊት ለፊት አግኝተህ ፊት ለፊት ተያይተህ አልፈልግም እንዲያዩን የምትልህን ሃይሚ አግኝተህ ልትመለስ ትችላለህ እንጂ በእርግጥ እንዲያገኛትም መፈቅድበት ምንም ምክንያት የለም። ጭራሽ እስኪሄዱ ጠብቄ አዲስ አበባ ሄዳለሁ ምናምን አይነት ነገር ነው እያለኝ የነበረው። እስኪሄዱ ጠብቄ እዚህ እናንተ እኔ ሰው እንደሌለኝ እያረጋችሁኝ ነው። ሰው እንዳለኝ ደግሞ በግልጽ የማሳያችሁ የሌለ የምን ተዛቻ አያምጣው ነው ቤተሰብና እኔ አሁን ምን ተማምኖ ነው ምንቴ በዚህ አይነት ደረጃ ደረቱን ነፍቶ ሃይሚ እኔ ናት ሃይሚ እንዲህ ናት የሚለው ምንቴ ምን አግኝቶ ነው ብዬ ስለው እንደዛ መልስ ሲመልስልኝ ይሄ ልጅ ብዬ ልጁ ጋር የዛለት መረጃ የሰጠኝ ልጅ ጋር ደወልኩለት። ዛሬም እዚህ ቦታ ና አስፈላጊ ሆነ ሌላ የምታምንበት ነገር ይዤ ልመጣለሁ አለ እና ቤተሰብ ይሄ ልጅ አግኝቼው ይሄ መረጃ እየመጣው ነው ብሎኛል። ይሄ መረጃ አግኝቼ አስፈላጊውን መልስ ለምንቴ በእናንተ ፊት የው ቃል ምገባላለች ቀጥታ ምንቴን ሄጄ አገኘዋለሁ። ቀጥታ ምንቴን ሄጄ አገኘ። እውነትም ልጁ አሁን እያመጣልኝ ያለው ነገር የበቀደም ከሰጠኝ መረጃ ጋር አሳማኝ የሚሆን ነገር አንዳንድ ነገሩ ስላልተመቸኝ ነው ባለፈው ዝም ቆዩ አልኳችሁ። ቆዩ እንደገና ሌላ የሚረበሽ ህይወት እንዳንፈጥር ቆዩ አልኳችሁ። አሁን አሳማኝ የሆነ ኬዝ ነው። አሳማኝ የሆነ ነገር ገጥሞኛል አግኝቻለሁ ብሎኛል። ያገኘውን አሳማኝ ነገር ደግሞ እንቀበለዋለን። ቤተሰብ እየመጣ ነው እንዳጋጣሚ። እስቲ ሚለንን ደግሞ አብረን እናየውናል። ሰላም እንዴት ነህ? ሰላም ነው? ሁሉ ሰላም አለን። እንግዲህ ያው ዛሬም እንደማትታዘበኝ እርግጠኛ ነኝ። መጀመሪያም ነገር ያለው ካሜራ ይዤ ነው የመጣሁት።
እና ዛሬ በካሜራ ፊት ደግሜ የጠራው አንድ ምክንያት ስላለኝ ነው። አንደኛ ያው ታውቃለህ ሃይሚ ጭራሽ እንለያይ አይነት ነገር ባለፈው ደግሞ ቁጭ ብለን ሳወራት አይተሃል። እናንተ ደግሞ ያንን ነገር እኔን ለመደገፍ ስለሆነ ሁኔታዎችን እያረክ ያለው እኔም ተመችቶኝ እሺ ብዬ የቀጠርከኝ ቦታ ተገኝቻለሁ። እስቲ ምንድነው ሐሳብ? እስቲ አሁን ከአንተ ጋር ያለው መረጃና ምንቴ ወይና ሃይሚ ጋር ምን አይነት ብዬ ልቀበልህ? አሁን ስቀበል ያው እኔ ማለትም ወደ መረጃው ከመሄዴ በፊት ቪዲዮውን አይቼዋለሁ። አሪፍ ነው፣ አልታየውም። እና ዳግሜ መረጃ ደግሞ ደውለህልኝ እሺ እንድልህ ተስማማሁበትን ምክንያት ያው ቪዲዮውን አይቼ ነው። መጀመሪያ አንተን የማግኘቴ ምክንያት ሃይሚ ናት። ከሃይሚ ጋር ቪዲዮ በሰራችሁት ቪዲዮ ነው እና እንደዚህ መረጃ ሰጣለሁ ብዬ ራሴን እየጠራውና ያንን አይቼ አሪፍ ነው አሁን እያረክ ያለው ነገር በጣም አሪፍ ነው ስለ እኔ የምደግፈህ ነገር ነው። እና ምንቴን አወራዋለሁ ምናምን ስትል ትንሽ ቪዲዮ ላይ ምናምን ሌላኛው ቪዲዮ ላይ ምናምን ስላየው በዛም ጭምር ነው የተስማማውና ምንቴ ጋር ከመሄድ በፊት ግን አንድ ማግኘት ያለበት መረጃ ደግሞ ወይም አንተ ጋር መድረስ ያለበት መረጃ ስላለ ቤተሰቦችህንም ከማውራት አንፃር ያው እያየሁልህ ያንተን ቪዲዮ ኮሜንት ምናምን እያየሁ ስለሆነ አው ጥያቄ እየተጠየቅክ ነው። በዛ መካከል ተው ምንም አለ። ይህን ነገር ጨርሰህ ከመውጣት በፊት ምንቴ ጋር ከመድረስ በፊት አንድ ማግኘት ያለብህ መረጃ አለና እሱን መረጃ ልሰጥ ፈልጌ ነበር ስደውልልኝ የተስማማሁት። እና አንተ ጋር ምን እንዳለ ባላቅም አሁን ላይ ያላችሁበት ነገር ባላቅም ከቪዲዮ ውጪ እኔ ጋር ያለው መረጃ ግን ይሄ ነው። እንግዲህ ቤተሰብ ለዚህ ብቻ ነው ዛሬ በእርግጥ እዚህ ቦታ የተገናኘ ነው። ቀጣይ ግን የምመጣላችሁ ይህን መረጃ ተቀብዬ ቀጣይ የሚመጣላችሁ ምንቴ ቤቱ ድረስ ያለበት ድረስ ሄጄ ነው። አሁን አሳማኝ ከሆነ አንተ ግን በዚህ ነገር እርግጠኛ ነህ? እኔ በጣም እርግጠኛ ነኝ። ስለ ሰሞኑ የሚያየው ነገር ያሳመነ ይመስለኛል። አንተ በትንሹ ዛሬ ደግሞ ጨምርልሃለሁ። ከፈል ማመን አለማመን ያንተ ድርሻ ነው። እኔ መረጃ ከመስጠት ውጪ መጀመሪያም ነገር ያለው መረጃ ልሰጥህና መረጃ ብቻ ነው አንተ ጋር ላቀብል የመጣሁት። ስለዚህ ያለኝ አማራጭ ለአንተ መረጃ መስጠት ነው። መረጃውን ደግሞ ለቤተሰቦች የማስረዳት አለማስረዳት ያንተ ድርሻ ነው። እኔ ጋር ያለው ነገር ይሄ ነው። አይተህ መረዳት ትችላለህ። እንግዲህ ቤተሰብ ልክ የተመሳሳይ ባለፈውን እየደገፈልኝ አይነት ነገር ነውና ይሄ ፒክቸር እርግጠኛው የምነግራችሁ ለኔ በቂ ነው። ቀጥታ ምንቴን የማገኘው ይሆናል። እሱም ቀጣይ ቪዲዮ ላይ ታዩታላችሁ። ይሄን ባላደርግ ደግሞ የናይሚን አንድነት ለመመለስ ምንም አይነት መስዋዕት እንደምከፍል በዚሁ አጋጣሚ እንድታቁልኝ ይፈልጋለሁ። አመሰግናለሁ። ለዚህ ቤት አዲስ የሆናችሁ ይህንን ቤት ሰብስክራይብ በማድረግ እንድትደግፉኝ በአክብሮት እጋብዛችኋለሁና ቴንኪው ቤተሰብ። አስፈላጊውን ነገር ለእናንተ አደርሳለሁ። ይሄ ቃል እገባላችኋለሁ።